የተለመዱ የእንግሊዝኛ ትዕዛዛዊ ንግግሮች ፈተና 11 ዛሬ እናያለን። ይህ ፈተና የወጣው ትዕዛዛዊ ንግግሮች ከነትርጉማቸው የተማራችሁበት ክፍል 11 ቪዲዮ ላይ ነው። የዛሬን ፈተና ጠቃሚ ሆኖ ካገኛችሁት ላይክ እና ኮሜንት እንድታደርጉ ጠይቃችኋለሁ። ፈተናውን እንጀምር። ጥያቄ ቁጥር 1 አትምጣ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't go. B. Don't come. C. Don't leave. መልሱ B. Don't come. A. Don't go ማለት አትሂድ ማለት ነው። C. Don't leave ማለት አትውጣ ማለት ነው። ጥያቄ ቁጥር 2 አትብላ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't eat. B. Don't drink. መልሱ A. Don't eat. B. Don't drink ማለት አትጠጣ ማለት ነው። ጥያቄ ቁጥር 3 አታልቅስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't cry. B. Don't laugh. መልሱ A. Don't cry. B. Don't laugh ማለት አትሳቅ ማለት ነው። ጥያቄ ቁጥር 4 አትቁም ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't sit. B. Don't stand. መልሱ B. Don't stand. A. Don't sit ማለት አትቀመጥ ማለት ነው። ጥያቄ ቁጥር 5 አትፍረድ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't stare. B. Don't judge. C. Don't doubt. መልሱ B. Don't judge. A. Don't stare ማለት አታፍጥጥ ማለት ነው። C. Don't doubt ማለት አትጠራጠር ማለት ነው። ጥያቄ ቁጥር 6 አትዋሽ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't lie. B. Don't shout. መልሱ A. Don't lie. B. Don't shout ማለት አትጩህ ማለት ነው። ጥያቄ ቁጥር 7 አታጭስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't smoke. B. Don't drive. መልሱ A. Don't smoke ሲጋራ አታጭስ ማለት ነው። B. Don't drive ማለት አትንዳ ማለት ነው። ጥያቄ ቁጥር 8 አታቁም ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't start. B. Don't stop. መልሱ B. Don't stop. A. Don't start ማለት አትጀምር ማለት ነው። ጥያቄ ቁጥር 9 አትንቀሳቀስ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't move. B. Don't forget. መልሱ A. Don't move. B. Don't forget ማለት አትርሳ ማለት ነው። ጥያቄ ቁጥር 10 አታውራ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? A. Don't talk. B. Don't tell. C. Don't ask. መልሱም የሆነው A. Don't talk. B. Don't tell ማለት አትናገር ማለት ነው። C. Don't ask ማለት አትጠይቅ ማለት ነው። ጥያቄ ቁጥር 11
አትክፈት ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ኦፕን፣ ቢ ዶንት ክሎዝ። መልሱ ኤ ዶንት ኦፕን፣ ቢ ዶንት ክሎዝ ማለት አትዝጋ ማለት ነው። ጥያቄ ቁጥር 12 አትጨነቅ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ዌይት፣ ቢ ዶንት ወሪ። መልሱ ቢ ዶንት ወሪ። ኤ ዶንት ዌይት ማለት አትጠብቅ ማለት ነው። ጥያቄ ቁጥር 13 አትበደር ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ሌንድ፣ ቢ ዶንት ቦሮ። መልሱ ቢ ዶንት ቦሮ። ኤ ዶንት ሌንድ ማለት አታበድር ማለት ነው። ጥያቄ ቁጥር 14 አትግፋ ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ፑሽ፣ ቢ ዶንት ፑል። መልሱ ኤ ዶንት ፑሽ፣ ቢ ዶንት ፑል ማለት አትሳብ ማለት ነው፣ ተቃራኒው። የመጨረሻ ጥያቄ 15 አትደውል ለማለት የምንጠቀመው የእንግሊዝኛ ንግግር የቱ ነው? ኤ ዶንት ኮል፣ ቢ ዶንት ባይ። መልሱ ኤ ዶንት ኮል፣ ቢ ዶንት ባይ ማለት አትግዛ ማለት ነው። ፈተናው ይሄን ይመስላል። ከተማራችሁበት ሁላችሁም ላይክ አድርጉ። እንዲሁም ከ15 ስንት እንዳመጣችሁ አስቀምጡልኝ። በፈተናው ላይ አስተያየትም ካላችሁ ማስቀመጥ ትችላላችሁ። ቀጣይ ፈተና 12 ላይ እንገናኝ። ቻው ቻው።